ሰላም ለእናንተ ይሁን። ስሜ ጌታቸው ጢቂ እባላለሁ። የቤቴል ስሪ ቺልድረን ፋሚሊ ኤድ ድርጅት መስራችና ዳይሬክተር ነኝ። ፈንቻዮ ሽብሩ እባላለሁ። በቤቴል ስሪ ቺልድረን ፋሚሊ ኤድ ኦርጋናይዜሽን ውስጥ በገንዘብ ያዥነት እያገለገልኩ እገኛለሁ። ሰላም ይዛላችሁ። አቶ ፍቃዱ በቀለ እባላለሁ። የቤቴል ስሪ ቺልድረን ኤንድ ፋሚሊ ኤድ የፋይናንስና አስተዳደር ኃላፊ ነኝ። ሰላም እንዴት ናችሁ? መስፍን መና እባላለሁኝ። የቤቴል ስሪ ቺልድረን ኤንድ ፋሚሊ ኤድ ፕሮጀክት አስተባባሪ ነኝ። ድርጅታችን ቤቴል ስሪ ቺልድረን ኤንድ ፋሚሊ ኤድ በሚል ስያሜ ከመንግስት እውቅናና ፈቃድ አግኝቶ ከተቋቋመ 16 ዓመታትን አስቆጥሯል። ዓላማችን በሰብአዊ መብት ጥበቃ ላይ የማህበረሰቡን ግንዛቤ ማሳደግ፣ ለተጋላጭ ማህበረሰብ ክፍሎች ማህበራዊ፣ ኢኮኖሚያዊ እና ስነ-ልቦናዊ ድጋፍ ማድረግ፣ የአካባቢ ጥበቃ ስራ ላይ የበኩሉን አስተዋጽኦ ማድረግ፣ የህፃናት መብት ድንጋጌዎች ተግባራዊ እንዲሆኑ ማድረግ፣ የሴቶች መብትና የጾታ እኩልነት ላይ ግንዛቤ መፍጠር እንዲሁም ዓላማውን ለማሳካት የሚረዱ የተለያዩ የገቢ ማስገኛ ስራዎችን መስራትን ያጠቃልላል። ትኩረት አቅጣጫዎቻችንም ለተጋላጭ እና ወላጅ አጥ ህፃናት ሁለንተናዊ ድጋፍ ማድረግ፣ የተቀናጀ የኤችአይቪ ኤድስ መከላከልና መቆጣጠር ፕሮግራም፣ ለአካል ጉዳተኞች በተለይም ማየት ለተሳናቸው ህፃናት ልዩ ድጋፍ ማድረግ፣ ሴቶቻችን ጾታዊና መሰል መድሎችን አለማድረግ፣ የተጋላጭ ህፃናት መብቶችን ማክበር፣ ሰብአዊነት፣ እኩልነት፣ ፍትህ፣ ታማኝነት፣ ግልጸኝነት፣ ተጠያቂነት፣ ሰዎች ክብር መስጠት፣ ለመማር ዝግጁ መሆን። ይህንን መልእክት የምትከታተሉ ወገኖች በሙሉ ራዕያችንን በሐሳብ፣ በገንዘብ፣ በቁሳቁስ መደገፍ የምትፈልጉ ድረገጻችንን እንድትጎበኙ፣ የፌስቡክ ገጻችንን ፎሎ፣ ላይክ፣ ሼር እንድታደርጉ እንዲሁም መልእክቱ ለሌሎችም መድረስ እንዲችል የቲክቶክ ገጻችንን ፎሎ፣ ላይክ፣ ሼር እንድታደርጉ፣ የቴሌግራም ቻናላችንን ጆይን በማድረግ እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንድታግዙን በታላቅ አክብሮት እንጠይቃለን።